ክልል ያሉ የጤና ባለሙያዎች ቃል የተገባላቸው ክፍያ መተግበር ባለመቻሉ ለከፍተኛ ችግር መጋለጣቸውን ገለጹ። የኦሮሚያ ክልል ከዚህ ወር ጀምሮ ክፍያ እንደሚፈጽም ቢያስታውቅም የአማራ ክልል ግን በጀት የለኝም ሲል አስታውቋል። የመቀለ ከተማ ከንቲባ የትግራይን ጥቅም ለማሳለፍ በሚንቀሳቀሱ የጠላት ተላላኪዎች ላይ እርምጃ እንደሚወስድ አስጠንቅቋል። ከዚህ ጋር ተያይዞ ፍረጃውን እንደ ሽልማት ነው የምንቆጥረው ሲሉ የጠቅላይ ሚኒስትሩ የብሔራዊ ደህንነት አማካሪ የሆኑት ጌታቸው ረዳ ተናግረዋል። ከፍተኛ መነጋገሪያ የሆነው የሩሲያ አየር መከላከያ ሚኒስትር አዲሱ የድሮን መከላከያ የገዛ ወታደሩን አሽቀንጥሮ ጥሏል። በስፋት እንመለከተዋለን። ክቡራን አድማጭ ተመልካቾች ከዜና 24 የረፋዱን ዘገባዎች አጠናክረን ይዘናል። እስከ ዝግጅታችን ፍጻሜ አብራችሁን እንድትቆዩ የአክብሮት ግብዣችን ነው። ክቡራን አድማጭ ተመልካቾች አዲሱን ቻናላችንን ሰብስክራይብ በማድረግ ይህን ቪዲዮ ላይክ አድርጋችሁ እንድትጀምሩ በትህትና ጠይቃለሁ። በቀጥታም ወደ መረጃው በክልል ያሉ የጤና ባለሙያዎች ቃል የተገባልን ክፍያ መተግበር አልቻለም ሲሉ አቤቱታ አሰሙ። የጤና ባለሙያዎች በሀገር አቀፍ ደረጃ 12 ጥያቄዎችን ይዘው በስራ ማቆም አድማ የተደገፈ እንቅስቃሴን ካደረጉ በኋላ መንግስት ችግሩን ደረጃ በደረጃ ለመመለስ መስማማቱ ይታወሳል። ፌዴራል መንግስት ወጥ ነው ያለው ክፍያ እንዲፈጸም መመሪያ ቢሰጥም በክልሎች ያለው የአፈጻጸም መጓደል ባለሙያዎችን እያስቆጣ ነው። ድምጻቸውን በማሰማታቸው ለእስር የተዳረጉና የከፋ እንግልት የደረሰባቸው እንዳሉም ታውቋል። የጤና ባለሙያዎች በሀገር አቀፍ ደረጃ ካነሷቸው ጥያቄዎች መካከል መሰረታዊ የሆነ የትርፍ ሰዓት አገልግሎት ክፍያ መቆራረጥ አንዱ ነው። የጤና ባለሙያዎች በሀገር አቀፍ ደረጃ 12 ጥያቄዎችን ይዘው በስራ ማቆም አድማ የተደገፈ እንቅስቃሴን ካደረጉ በኋላ ፌዴራል መንግስት ችግሩን ደረጃ በደረጃ ለመመለስ ተስማምቶ ነበር። የደሞዝ ማሻሻያና የትርፍ ሰዓት ክፍያ ዲዩቲ ፔይመንት በሀገር አቀፍ ደረጃ ተግባራዊ እየተደረገ ቢሆንም የጤና ባለሙያዎች ክፍያው ወጥነት ባለው መልኩ እየተፈጸመላቸው አለመሆኑን አስረድተዋል። የፌዴራል ሲቪል ሰርቪስ ኮሚሽን ከታህሳስ 7 ቀን 2018 ጀምሮ በሀገር አቀፍ ደረጃ የትርፍ ሰዓት ክፍያ አከፋፈል መመሪያን ያወረደ ቢሆንም መመሪያው በተለይም በክልሎች በአግባቡ እየተፈጸመ እንዳልሆነና በጤና ባለሙያዎች ላይ ከፍተኛ ቅሬታና ምሬትን እየፈጠረ መሆኑን ምንጮች ተናግረዋል። ችግሩ በዋናነት ጎልቶ የታየው በአማራ ክልል ቢሆንም እንደ ሲዳማ፣ ደቡብ ኢትዮጵያና ኦሮሚያ ባሉ ክልሎችም ተመሳሳይ ሁኔታ መኖሩን ለማወቅ ተችሏል። በአማራ ክልል በተለያዩ የጤና ተቋማት ውስጥ በማገልገል ላይ ያሉ የጤና ባለሙያዎች የ6 ወራት የትርፍ ሰዓት ውዝፍ ክፍያ እንዳልተፈጸመላቸው ተናግረዋል። ባለሙያዎቹ ክፍያው እንዲከፈላቸው በየተቋማቱ ፊርማቸውን አሰባስበው ጥያቄ በማቅረባቸው በመንግስት አካላት ጫና እየተደረገባቸው መሆኑን ገልጸዋል። የክልሉ መንግስት በጀት የለንም በማለት የጤና ተቋማት በራሳቸው ፈቃድ እንደያቅማቸው እንዲከፍሉ ወይንም እንዳይከፍሉ ፈቃድ ሰጧቸዋል። በዚህም አንዳንድ የጤና ተቋማት በአዲሱ የትርፍ ሰዓት ክፍያ አፈጻጸም መመሪያ መሰረት መክፈል ሲጀምሩ፣ ቀሪዎቹ ደግሞ ክፍያውን ከአዲሱ የደሞዝ ማስተካከያ በፊት በነበረው ተመን መሰረት ሲፈጽሙት ቆይተዋል። የክፍያ አፈጻጸሙ ወጥ ካለመሆኑ ባሻገር የጤና ተቋማት በመረጡት አሰራር ጭምር እየከፈሉ መዝለቅ እንዳልቻሉ ተናግረዋል። በአዲሱ የአከፋፈል መመሪያ መሰረት የትርፍ ሰዓት ክፍያ ሲፈጽሙ የነበሩ አንዳንድ የጤና ተቋማት ክፍያውን ከወራት በፊት ለማቋረጥ ሲገደዱ፣ በቀድሞው የደሞዝ ስሌት የሚከፍሉት ሌሎች የጤና ተቋማት በተቃራኒው ሳያቋርጡ ቀጥለዋል። በክልሉ ያለው የባለሙያዎች የትርፍ ሰዓት ክፍያ አፈጻጸም ችግር እንዲስተካከል የጤና ባለሙያዎች ለወራት ጥያቄ ሲያቀርቡ መቆየታቸውን ገልጸዋል። ይሁን እንጂ እስከ 1 ዓመት ድረስ ክፍያ እንዳልተፈጸመላቸው ባለሙያዎች በተለያዩ መንገዶች ድምጻቸውን በማሰማት እንዲሁም በአድማ ጥያቄያቸው ምላሽ እንዲያገኝ እየተንቀሳቀሱ ነው። ለአብነትም በምስራቅ ጎጃም ዞን በሚገኘው የሸጋው መውጣት ጠቅላላ ሆስፒታል
ሆስፒታል ባለሙያዎችም ለተከታታይ 6 ወራት የትርፍ ሰዓት ክፍያ ያልተከፈላቸው በመሆኑ ከ2 ሳምንት በፊት በሆስፒታሉ በመሰባሰብ ድምጻቸውን አሰምተዋል። ይህንን ተከትሎ በጸጥታ አካላት ድብደባ፣ እስርና እንግልት እንደገጠማቸው ተናግረዋል። በዕለቱ 5 የሆስፒታሉ የጤና ባለሙያዎች የታሰሩ ሲሆን ዳግመኛ ጥያቄ እንዳያነሱ ማስጠንቀቂያ ተሰጧቸው የተፈቱ እንዳሉም ጠቁመዋል። በአካባቢው የተሰማራው የአገዛዙ ሰራዊት አመራሮችም የሆስፒታሉን ጠቅላላ ሰራተኞች ስብሰባ መጥራታቸውንና ከመሰል እንቅስቃሴ ተቆጥበው ስራቸውን የማይሰሩ ከሆነ ችግር ሊገጥማቸው እንደሚችል የሚገልጽ ማስጠንቀቂያ እንደሰጧቸው የገለጹት ምንጮችም እንቅስቃሴውን አስተባብረዋል የተባሉ የጤና ባለሙያዎችም በተናጠል ዛቻ፣ ማስፈራሪያና እንግልት እንደገጠማቸው ተናግረዋል። በተመሳሳይ በሰሜን ሸዋ ዞን የሚገኘው የመሃል ሜዳ ጠቅላላ ሆስፒታል እንዲሁም በምስራቅ ጎጃም ዞን የሚገኘው የደጀን የመጀመሪያ ደረጃ ሆስፒታል ባለሙያዎችም በመንግስት አካላት ከፍተኛ ጫና እየደረሰባቸው መሆኑን ተናግረዋል። ጥያቄያቸውን በሰላማዊ መንገድ ቢያቀርቡም ከዛቻና ማስፈራሪያ ውጭም አጥጋቢ ምላሽ እንዳልተሰጣቸው እየገለጹ ነው። ከዚህ ቀደም የሰሩበት የትርፍ ሰዓት ክፍያ ካልተከፈላቸው አገልግሎቱን መስጠት እንደሚያቆሙ የሚገልጽ የበርካታ ባለሙያዎችን ፊርማ ባካተተ ደብዳቤ ማሳወቃቸውን ተከትሎ ማስፈራሪያ እየደረሰባቸው እንደሆነ ገልጸዋል። በክልል ደረጃም የትርፍ ሰዓት አገልግሎት እንዲሰጥ አስተባብረዋል የተባሉ የጤና ባለሙያዎች የመጨረሻ ማስጠንቀቂያ ደብዳቤ እንደደረሳቸው አስታውቀዋል። የትርፍ ሰዓት ክፍያ ጥያቄ ምላሽ ባለማግኘቱ በክልሉ የሕክምና አገልግሎት ሁኔታ እያሽቆለቆለ መምጣቱን የገለጹት የጤና ባለሙያዎቹ ብዛት ያላቸው ባለሙያዎችም ስራቸውን እየለቀቁ መሆናቸውን አስረድተዋል። ይህም የአገልግሎት አሰጣጡ እንዲስተጓጎልና ታካሚዎችም ለእንግልት እንዲዳረጉ ምክንያት ሆኗል የተባለው በአዊ ብሔረሰብ ዞን የሚገኘው አገው ግምጃ ቤት የመጀመሪያ ደረጃ ሆስፒታል ከነበሩት 12 የሕክምና ባለሙያዎች ግማሽ ያህሉ ስራቸውን ለቀው ሄደዋል። በአንዳንድ የሕክምና ጣቢያዎችም የሐኪሞች ቁጥር በከፍተኛ ሁኔታ በማሽቆልቆሉ አብዛኛው አገልግሎት በነርሶች ብቻ እየተሰጠ እንደሚገኝ አብራርተዋል። የአማራ ክልል የሕክምና ማህበር የክልሉን የጤና ባለሙያዎች የትርፍ ጊዜ ክፍያ መቋረጥና ሌሎችም ተያያዥ ጥያቄዎች ተገቢውን ምላሽ አለማግኘትም በክልሉ የጤና ዘርፍ ላይ ከባድ ቀውስ ሊያስከትል እንደሚችል አስጠንቅቋል። ማህበሩ በግንቦት ወር ለጤና ሚኒስቴር በጻፈው ደብዳቤ የጤና ባለሙያዎች የትርፍ ሰዓት ክፍያ እንዲከፈል በመጠየቃቸው ከመንግስት አካላት ዛቻ፣ ማስፈራሪያና አስተዳደራዊ ጫናዎች እየደረሱባቸው መሆኑን ገልጿል። በአማራ ክልል የጤና ባለሙያዎች በትርፍ ሰዓት አገልግሎት ለማቆም ማስታወቃቸውን ተከትሎ የጤና ሚኒስትሯ ዶክተር መቅደስ ዳባ ከጤና ባለሙያዎች ጋር በቪዲዮ ኮንፈረንስ ባደረጉት ውይይት የትርፍ ሰዓት ክፍያ መቆራረጥና ወጥ ያልሆነ የአከፋፈል ስርዓት መኖሩን አረጋግጠዋል። ሚኒስትሯም በውይይቱ ላይ ይከፈላችኋል ታገሱን በማለትም የጤና ባለሙያዎች የትርፍ ሰዓት አገልግሎታቸውን እንዳያቋርጡ አሳስበዋል። የጤና ተቋማት አመራሮችንም ክፍያውን ሀብት አፈላልጋቸው ክፈሉ ማለታቸው ይታወሳል። ባለሙያዎቹ በሚኒስትሩ አቅጣጫ ተፈጻሚነት ላይ አሁንም ጥርጣሬ እንዳላቸው ጠቅሰው ክልሉ በጉዳዩ ላይ ክስ ቀርቦበት በፍርድ ቤት ጭምር የተላለፈበትን የመክፈል ትዕዛዝ በጀት የለኝም በሚል ምክንያት አለመፈጸሙን ገልጸዋል። በኦሮሚያ ክልል ከትርፍ ሰዓት አገልግሎት ክፍያ መቋረጥ ጋር በተያያዘ በአንዳንድ የጤና ተቋማት ላይ ቅሬታ መኖሩ ይታወቃል። የክልሉ ጤና ቢሮ በተለያዩ መንግስታዊ የጤና ተቋማት የትርፍ ሰዓት ክፍያ ለተጓደለባቸው ባለሙያዎች ሙሉ ክፍያቸው በአስቸኳይ እንዲፈጸምላቸው ከቀናት በፊት ጥብቅ መመሪያን አስተላልፏል። ቢሮው ለሁሉም ዞኖች የጻፈው ደብዳቤ እንደሚያመለክተው የትርፍ ሰዓት ክፍያ አፈጻጸም ወጥ ባልሆነ መልኩ ሲፈጸም መቆየቱን ጠቅሶ በክልሉ የጤና ባለሙያዎች የትርፍ ሰዓት ክፍያ ወጥ ባልሆነና በተቆራረጠ መንገድ ሲከፈል እንደነበረ ከባለሙያዎቹና ከተለያዩ አካላት በሚደርሰው አቤቱታ መረዳቱን ገልጿል። በግንቦት ወር 2017 በደቡብ ኢትዮጵያ ክልል ጋሞ ዞን በካምባ ወረዳ የሚገኝ ሆስፒታል በትርፍ ሰዓት ክፍያ ብቻ ሳይሆን በደሞዝ ክፍያ መቋረጥ ጭምር አገልግሎት መስጠት አቁሞ እንደነበረ የሚታወስ ነው። በወቅቱ ሆስፒታሉ በአንድ የመጀመሪያ ደረጃ እርዳታ የሚሰጥ የጤና ባለሙያ ብቻ ለመስራትም ተገዶ ነበረ። ዓለም አቀፉ የሰብአዊ መብት ተሟጋች ድርጅት አምነስቲ ኢንተርናሽናል ባወጣው የቅርብ ጊዜ መረጃ መሰረት በአማራ ክልል አካባቢዎች
በሐዋሳም በአርባ ምንጭና በአዲስ አበባ ዘመቻውን ያስተባብራሉ የተባሉ የጤና ባለሙያዎችን ጨምሮ በአጠቃላይ 212 የሕክምና ባለሙያዎች በቁጥጥር ስር ውለው እንደነበረ መግለጹ አይዘነጋም። የፌዴራል ሲቪል ሰርቪስ ኮሚሽን በአዋጅ ቁጥር 1353/2017 በተሰጠው ስልጣን መሰረትም የመንግስት የጤና ተቋማት ሰራተኞች የትርፍ ሰዓት የሚፈቀድበት ሁኔታና ክፍያ ለመወሰን የወጣ መመሪያ ቁጥር 1119/2018 የተባለ መመሪያ ማውጣቱ ይታወቃል። ይህ መመሪያ በጤና ተቋማት ደረጃ በየፊናቸው ይተገበሩ የነበሩ የክፍያ መመሪያዎችን በማስቀረት በመላ ሀገሪቱ ላሉ የፌዴራልና የክልል የመንግስት ጤና ተቋማት ወጥ የሆነ የትርፍ ሰዓት ክፍያ ስርዓት መዘርጋትን ዋነኛ ዓላማው ያደረገ ነው። መመሪያው በዋናነት በአራት መሰረታዊ ምሰሶች ላይ ያተኮረ ሲሆን በቀዳሚነት ለአገልግሎት ጥራትና ለባለሙያው ደህንነት ሲባል አንድ የጤና ዘርፍ ሰራተኛ በአንድ ወር ውስጥ ከ212 ሰዓት በላይ የትርፍ ሰዓት ስራ እንዳይሰራ ገድቧል። ወደ ሌሎች ዘገባዎች አልፋለሁ። የመቀለ ከተማ ከንቲባ የትግራይን ጥቅም ለማሳለፍ በሚንቀሳቀሱ የጠላት ተላላኪዎች ላይ እርምጃ እንደሚወስድባቸው አስጠንቅቋል። በትግራይ ውስጥ ጠንካራ ስርዓትና ተጠያቂነት እንዳይኖር ከእውነታው የራቀ መረጃ የሚያሰራጩና የጠላትን ተልዕኮ የሚያስፈጽሙ አካላት ላይ ምርመራ ተደርጎ እርምጃ እንደሚወሰድባቸው የመቀለ ከተማ ከንቲባ ኃይላይ አረጋዊ ገልጸዋል። ከንቲባው በሰጡት መግለጫ ማንኛውም የትግራይ ተወላጅ የሐሳብ ልዩነት ቢኖረውም እንኳን በአሁኑ ወቅት በወረራ ስር የሚገኘውን ህዝብ ነፃ ለማውጣት ተፈናቃዮችን ለመመለስ የትግራይን ግዛታዊ አንድነት ለማረጋገጥና የህዝቡን ሙሉ የራስ ውሳኔ መብት እውን ለማድረግ በሚደረገው ትግል ውስጥ መከፋፈል እንደማይገባው አሳስበዋል። የመቀለ ከተማ ከንቲባ አስተዳደር ህዝቡ የተጋፈጠውን አደጋ በጥልቀት በመገንዘብ ህልውናውን ለማስቀጠል የሚያስችል ሰፊ የመከላከያ እቅዶችን ይዞ እየተንቀሳቀሰ መሆኑንም አስረድተዋል። ይህ በእንዲህ እንዳለም ፍረጃውን እንደ ሽልማት ነው የምንቆጥረው ሲሉ አቶ ጌታቸው ረዳ ተናግረዋል። የኤርትራ መንግስትና ህወሓት ስልጣናቸውን ለማስቀጠል የትግራይን ህዝብ እንደ ማስያዣ ኮላተራል እያደረጉት ነው በማለትም የጠቅላይ ሚኒስትሩ አማካሪ ጌታቸው ረዳ ወንጅለዋል። የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር ጌታቸው ረዳ የህወሓት አመራርና የኤርትራ መንግስት የራሳቸውን የፖለቲካ ህልውና ለማራዘም ሲሉ የትግራይን ህዝብ እንደማስያዣ ኮላተራል እያደረጉት ይገኛል በማለት ከሰዋል። አማካሪው የህወሓትን ቡድን የወንጀለኞች ኢንተርፕራይዝ ብለው የጠሩት ሲሆን በኪም ጆንግ ኡን ከምትመራው ሰሜን ኮሪያ ጋር በማወዳደር ከመሬት በተለቀመ መሳሪያ የሚታኮስ ቡድን ነው ሲሉም በይነውታል። ከብሔራዊ ቴሌቪዥን ጋር ቆይታ ያደረጉት የቀድሞው የህወሓት ምክትል ሊቀመንበርና የአሁኑ የስምረት ፓርቲ ፕሬዝዳንት እንዲሁም የጠቅላይ ሚኒስትሩ አማካሪ የሆኑት ጌታቸው ረዳ በትግራይ ክልል ላይ የደረሰውን ታላቅ ጥፋትም በስልታዊ መንገድ የፈጸመውና የክልሉን የልማት ተቋማት ያደቀቀው የኤርትራ መንግስት ቢሆንም የህወሓት አመራር ግን ዛሬ ላይ የራሱን እድል ለማራዘም ሲል ከዚሁ የኤርትራ አገዛዝ ጭምር አብሮ እየሰራ ነው ሲሉ ወንጅለዋል። ጌታቸው ህወሓት እየሄደበት ያለው መንገድ ከሰሜን ኮሪያ የባሰ ነው ብለዋል። የሩሲያ አየር መከላከያ ሚኒስትር አዲሱ የድሮን መከላከያ የገዛ ወታደሩን አሽቀንጥሮ ጥሏል። የሩሲያ ጦር ሜዳ ላይ የፈጠረው አዲስ የድሮን መከላከያ ዘዴ ባልተጠበቀ ቴክኒካዊ ስህተት የገዛ ወታደሩ ላይ አደጋ በመጣል መሳለቂያ ሆኗል። የምስራቅ አውሮፓ የሚዲያ አውታር ኔክስታ ይፋ ያደረገው ይህ አጭር ቪዲዮ በዓለም አቀፍ ዙሪያ በከፍተኛ ፍጥነት በመሰራጨት ላይ ይገኛል። በቪዲዮው ላይ የሚታየው መሳሪያም ባህላዊ ሚሳኤል ወይንም ጥይት የሚተኩስ የአየር መከላከያ ሳይሆን የዩክሬን ጦር በከፍተኛ ደረጃ እየተጠቀመባቸው ያሉትን ፈጣንና አውዳሚ የሆኑትን የካሚካዜ ኤፍፒቪ ድሮኖችን ለመጣል በሜዳ ላይ በግዴታ የተፈጠረ የፈጠራ ስራ ነው። መሳሪያው በከፍተኛ ፍጥነት የሚሽከረከሩ የብረት ሳህኖች በላያቸው ላይ የተንጠለጠሉ ረዣዥም የብረት ገመዶች ስቲል ኬብልስ አሉት። ዋናው ሐሳብ ድሮኖች ተሽከርካሪውን ለመምታት ሲመጡ እነዚህ ገመዶች በከፍ
በከፍተኛ ፍጥነት በመሽከርከር እንደ ጋሻ በመሆን ድሮኑን መተው እንዲጥሉ የታለሙ ናቸው። ሆኖም ልምምዱ ወይንም ፍተሻው በሚካሄድበት ወቅት ሞተሩ ተነስቶ የብረት ገመዶቹ በከፍተኛ ፍጥነት መሽከርከር ሲጀምሩ ፈጠራው ወደ አደጋ ተቀይሯል። መሳሪያው የፈጠረው ከፍተኛ የቶርክ ኃይል በአቅራቢያው የቆመውን ወታደር ልብስ በቅጽበት በመጣል ወታደሩን ልክ እንደ ጨርቅ አሽከርክሮ ከጭነት መኪናው ላይ ወደ መሬት ፈጥፍጦታል። የወታደራዊ ቴክኖሎጂ ባለሙያዎች እንደሚሉት ይህ ክስተት የሩሲያ ጦር ዘመናዊና አስተማማኝ የድሮን መከላከያ ስርዓት እጥረት ስላለበት የደረሰበትን የከፋ መቸገርና የደህንነት ጉድለቱን የሚያሳይ ነው ተብሏል። በተለይም በሶሻል ሚዲያ ተጠቃሚዎች ዘንድ በዓለም ሁለተኛው ጠንካራ ጦር ዘ ሰከንድ አርሚ ኢን ዘ ወርልድ የሚለው የሩሲያ ስም እንዲህ ባሉ ጥሬና ለራሱ ወታደር አደገኛ በሆኑ የጦር መሳሪያዎች ምክንያት በትችትና በፌዝ እንዲናድ አድርጎታል። ክቡራን አድማጭ ተመልካቾች የሰዓቱ ዘገባዎቻችን የተከታተላችኋቸውን ይመስሉ ነበረ። በሰላም ዋሉ።